በዘመናዊ የማያቋርጥ ግዛት ውስጥ ካፒታሊዝም የተደበቀ ኤምፓየር ብቅ ብሏል። የብሔሮች እና የሚሊዮኖች ዕጣ ፈንታ በመቅረጽ ላይ። ሕይወት የሚጀምረው በዓለም ባንክ ነው እና እንደ ፋይናንሻል ሆኖ ያገለግላል። አርክቴክቶች ከፍተኛ ብድርን ያራዝማሉ። የማይጠረጠሩ ብሔሮች ለመሠረተ ልማት ይሁን እንጂ እነዚህ ገንዘቦች እምብዛም አይደሉም። ሕዝቡን ይጠቅማል። በምትኩ እነሱ የፋይናንስ መስመር ይሆናሉ። ሀብትን በቀጥታ ወደ ውስጥ ማስገባት። ኃይለኛ ካዝናዎች፣ ኮርፖሬሽኖች፣ የድህነት ሕዝብ መዘዝ። ታግተው የተያዙ መሠረታዊ መገልገያዎች የሉትም። በዕዳ ፈጽሞ አይችሉም። የዕዳ ሸክሙ ሲያሽመደምድ ይክፈሉ። መንግሥታት አዳኞች ይመለሳሉ። ኮርፖሬሽኖች 1 ፓውንድ የሥጋ ሀብት በትርፍ ስልታዊ ጠቀሜታዎች እንዲሸጡ እና እንዲፈቀድላቸው ይፈልጋሉ። ለወታደራዊ አገልግሎት ተሰጥቷል። የመሠረት መከላከያ መዘርጋት ያነሳሳል። የጃኬት ስውር ወኪሎች በዚህ የኢኮኖሚ ተልእኮ መንገድ ላይ የሚቆሙ መሪዎችን ማፍረስ ወይም መግደል እና ሁሉም ነገር ሲያቅተው ወታደራዊ ጣልቃ ገብነት የመጨረሻው ይሆናል። ብሔሮች ተሰባበረና ውስጥ ያሉ ሕዝቦች በዚህ የተቀያየረ ካፒታሊዝም የሚመራ ተስፋ ቁረጥ በማንኛውም ወጪ በትርፍ ተወልዷል። ዓለም አፋፍ ላይ እየወደቀች ነው። አለመረጋጋት ምልክት የተደረገበት ኢፍትሐዊነትና መንስኤውን ለመዋጋት የማይቀር አደጋ ቁጣ ምድራችን የትውልድ አገራችን መሆኗን አምነን መቀበል ያለብን ይህንን አዳኝ ካፒታሊዝምን ውስብስብ ችግሮች መፍታት እና የበለጠ ፍትሐዊና ቀጣይነት ወዳለው ዓለም የሚወስደውን መንገድ መፍጠር የምንችለው ነው።